አነስተኛ ገቢ ላላቸው የማህበረሰብ ክፍሎች በረጅም ጊዜ ክፍያ ቤት እንገነባለን ብላቸዋል። ኢትዮጵያውያን በሚቀጥለው 5 ዓመት ውስጥ መንግስት ብትሆኑ የምትገቡትን ቃል እየጠበቁ ነው። በመሰረተ ልማት የምትገቡት ቃል ነው። የዛሬ 5 ዓመት ሲጠይቋችሁ ይሄን ብላችሁ ነበር ይሄን ሰራችሁ እንድትባሉ ዛሬ የምትገቡት ቃል ምንድነው? ትክክል። አንዱ አዲስ አበባ ላይ ትልቁ በሽታና የራስ ምታት የሚባለው ገንዘብም አውጥተህ ቅድም ወንድሜ ዮሐንስ ያነሳው እንደነበረው ገንዘብም አውጥተህ ያ30 ብሩን ትራንስፖርት 100 ብር አውጥቼም ቢሆን ሊሂድ እንኳን ብትል ትራንስፖርት አታገኝም። ትራንስፖርቱ ከተገኘ ደግሞ መንገዱ ይዘጋል። ስለዚህ እነዚህን የሚቀርፉ የቴክኖሎጂ አማራጮችን የሚያቀርቡ የፋይናንስ ትብብር ለኢትዮጵያ በማኒፌስቶአችሁ ላይ በሀገራችን በከተሞችም ሆነ በገጠር ከፍተኛ የትራንስፖርት ችግር ለመቅረፍ ለግሉ ዘርፍ የፋይናንስ ስርዓት በማመቻቸት ችግሩን በዘላቂነት ለመፍታት እንሰራለን ብላችኋል። ምን አይነት የፋይናንስ ድጋፍ ለማን ነው የምታደርጉት? በጣም አመሰግናለሁ ዳዊት። ያው እንደምታውቀው እንዲህ አይነት ነገሮች መንግስት ከሞላ ጎደል የመሰረተ ልማቶችን የማሟላት የመንገድ፣ የመብራት እንዲህ የመሰለውን ነው እንጂ በአብዛኛው እንዲህ ያሉ ነገሮች የሚሰሩት በግሉ ዘርፍ መሆን አለበት። አንዱ የስራ ፈጠራ ዘርፍም በመሆኑ አንዱ የኢንቨስትመንት ዘርፍም በመሆኑ ስለዚህ በዚህ ጉዳይ ላይ ለምሳሌ አንዱ አዲስ አበባ ላይ ትልቁ በሽታና የራስ ምታት የሚባለው ገንዘብም አውጥተህ ቅድም ወንድሜ ዮሐንስ ያነሳው እንደነበረው ገንዘብም አውጥተህ ያ30 ብሩን ትራንስፖርት 100 ብር አውጥቼም ቢሆን ሊሂድ እንኳን ብትል ትራንስፖርት አታገኝም። ትራንስፖርቱ ከተገኘ ደግሞ መንገዱ ይዘጋል። ስለዚህ እነዚህን የሚቀርፉ የቴክኖሎጂ አማራጮችን የሚያቀርቡ የፋይናንስ ተቋማትን አንዱ የአሰራር ሁነቶችን ማመቻቸት ነው። ሁለተኛው ደግሞ በዚህ ጉዳይ ላይ የሚሰማሩ የፋይናንስ ተቋማትን እንደ አዲስ ማቋቋም ነው። ስለዚህ የግሉ ዘርፍ መንግስት እጁን እያወጣ መሰረተ ልማቶችን እያሟላ ለግሉ ዘርፍ የብድር ስርዓቶችን እንዲሟሉና የግሉ ዘርፍ ምን የሚያረግበት እና ምን የሚያቀርብበት ብድር ነው የሚሰጡት? አንዱ ለምሳሌ የባስ ትራንስፖርት ነው፣ ብዙ ጊዜ ማስ ትራንስፖርት የምንለው ነው። ሁለተኛው ደግሞ ለምሳሌ አሁን የኤሌክትሪክ መኪኖችና የኤሌክትሪክ መጓጓዣዎች እየመጡ ነው። ስለዚህ እነዚህንና መሰል የትራንስፖርት አገልግሎቶችን እንዲያቀርብ የግሉ ዘርፍ በትራንስፖርት ዘርፍ መሰማራት የሚፈልግ የትኛውም ዜጋ ተሽከርካሪዎቹን ለመግዛት ከሆነ እናንተ ፋይናንስ የምታቀርቡት መስፈርቱን እስካሟላ ድረስ የትኛውም ባንክ ብድር ሊሰጠው ይችላል። ስለዚህ አሁን የሆነ ካለው ምን የተለየ አማራጭ ነው ያስቀመጣችሁት? አማራጭ ትኩረትም ነው። ለምሳሌ ይሄንን ንጽጽር በግብርናውም ልስጥህ። ለምሳሌ ግብርናውም ላይ ማንም ሰው በግብርና ልበደር ቢል ይበደራል ይችላል፣ ግን ያ እውነት አይደለም። የትኩረት ዘርፎቹ ሌሎች ናቸው። ለምሳሌ ኢምፖርት ኤክስፖርት ብትል በአብዛኛው ማንም ተሻምቶ የሚገባበት ነው። እንዲህ ያሉ ጉዳዮች ላይ ጥቂት አድካሚ፣ ጥቂት ላብ የሚያስወጡ ጉዳዮች ላይ አይገባም። ስለዚህ ስፔሻላይዝ አድርገን በእነዚህ ጉዳዮች ላይ ኢንቨስት ለሚያደርጉ ባለሀብቶች እናመቻቻለን እንደማለት ነው። ዓለም አቀፍ ደረጃውን በጠበቀ መልኩ የተቀናጀ መሰረተ ልማት ግንባታ እናከናውናለን ብላችኋል። መንግስት ሆናችሁ ሀገር በምትመሩበት 5 ዓመት ውስጥ ምን ያህል መሰረተ ልማት የመንገድ፣ የባቡር፣ የኤርፖርት ግንባታ ማኒፌስቶአችሁ ላይ በምን ያህል ጊዜ ምን ያህል እንደምትገነቡ የትኛው ዋና ትኩረታችሁ እንደሚሆን በግልጽ አልተቀመጠም። ምንድነው ምላሻችሁ? እንዲህ አይነት ነገሮች ምን መሰለህ ዳዊት፣ ያው ቅድም ሲነገር እንደነበረው ነው። 1 ሚሊዮን ቤት ብለህ አንድም እንደማትገነባው ማለት ነው። ቁጥር በራሱ በጣም ሸዋጅ ነው፣ አደገኛ ነው። ቁም ነገሩ ይህን ታስቀምጣለህ። የመጀመሪያው መደረግ ያለበት በኢትዮጵያ ከተሞች ውስጥ ማንም መንግስት ይምጣ ኤክስ ይምጣ ዋይ የዛሬ 50 ዓመትና የዛሬ 100 ዓመት አንድ ከተማ ወይም አንድ መሰረተ ልማት የት ነው መዳረሻው፣ የት ነው መገናኛው የሚለው መሰራት አለበት። አቶ ጌትደ ኢትዮጵያውያን በሚቀጥለው 5 ዓመት ውስጥ መንግስት ብትሆኑ የምትገቡትን ቃል እየጠበቁ ነው። በመሰረተ ልማት የምትገቡት ቃል ነው። ትክክል ነው። የዛሬ 5 ዓመት ሲጠይቋችሁ ይሄን ብላችሁ ነበር ይሄን ሰራችሁ እንድትባሉ ዛሬ የምትገቡት ቃል ምንድነው? ትክክል ነው። የመጀመሪያው ነገር አፎርደብል ሃውስስ ለዜጎች ማንኛውም ዜጋ በቀላሉ በተመቻቸ ብድር ቤት የሚያገኝበትን ቤት የመንግስት ባለስልጣን ቤተሰብ ስለሆንክ ወይም በማንነት እየተመረጥክ እጣ የምታገኝበት ሳይሆን ማንኛውም ዜጋ በከፈለው በቆጠበው ልክ በተመቻቸ ብድር አፎርደብል ሃውስስ የሚያገኝበትን መንገድ እናመቻቻለን። የመጀመሪያው ይሄ ማለት ሁሉም ዜጋ
ይህን ያገኛል ማለት አይደለም። አትሊስት ለምሳሌ ከ97 ዓመተ ምህረት ጀምሮ ሲቆጥብ የነበረ ሰው አለ። ሲቆጥብ የነበረው ሰው ኖሮ ግን አዲስ አበባ ውስጥ በጣም በርካታ ሺህ ቤቶች ናቸው ጠፉ የተባለው። በዩኤን ሀቢታት መረጃ መሰረት በዋናነት አዲስ አበባ በመላው ሀገሪቱ የቤት ችግሮችን ለመቅረፍ በየአመቱ 400 ሺህ ቤት መገንባት አለበት የሚል መረጃ አለ። እናንተ በማንፌስቷችሁ ላይ አነስተኛ ገቢ ላላቸው የማህበረሰብ ክፍሎች በረጅም ጊዜ ክፍያ ቤት እንገነባለን ብላችኋል። ስንት ቤት ትገነባላችሁ? ይሄ አማራጭ ተተግብሮ ስኬታማ አልሆነም ከተባለው የጋራ መኖሪያ ቤቶች ፕሮግራም በምን ይለያል? አሁን የምናደርገው መሰለህ ዜጎች የመጀመሪያው ፕራዮሪቲ ከነሱ የሚጠበቀውን የቁጠባ አማራጭ በተለይ ደግሞ ነባር 97 ዓመተ ምህረት ጀምሮ ሲቆጥብ የነበረው ዜጋ የተነጠቀውን ቤት ያን ማግኘት አለበት። የመጀመሪያው ስራችን። ሁለተኛው በምዕራፍ ለምሳሌ የመጀመሪያው ምዕራፍ 200 ሺህ ቢያገኝ ሁለተኛው ምዕራፍ ቀሪው 50 ሺህ ቢያገኝ እነዚህን በአምስት ዓመታት ጊዜ ውስጥ ሁለት ነገሮችን ነው የምናደርገው። በአምስት ዓመት ውስጥ መረጃ ልስጦት 600 ሺህ ኢትዮጵያውያን በ97 እና በ2005 የተመዘገቡ እስካሁን ቤት እየጠበቁ ነው። እናንተ መንግስት ሆኖ የመጀመሪያ የሚቀርብላችሁ ጥያቄ ነው፣ ለእነዚህ ዜጎች በምን ያህል ጊዜ ቤት ታቀርባላችሁ? በጥናት ላይ በተመሰረተ ትላንትና ቁጠባ የነበራቸውን ዜጎች ቤታቸውን እንዲያገኙ እናደርጋለን። ለ600 ሺዎቹ በምን ያህል ጊዜ ቤት ታቀርባላችሁ? ምን መሰለህ ዳዊት፣ እንዲህ ያሉ ነገሮች አየህ ላለፉት 10-20 ዓመታት ሲንከባለሉ የነበሩ ዳዎችን በአምስት ዓመታት ውስጥ ሁሉንም ነገር እጨርሳለሁ ብለህ የማይሆን ቃል አትገባ። እሺ፣ በአምስት ዓመት ውስጥ ቢያንስ ስንቱን ትሰጣላችሁ? ለምሳሌ ግማሽ ያህሉን እናድላለን። 300 ሺህ ለነዛ ሰዎች የምናደርገው ግን ቁጠባቸውን በጨመሩ ቁጥር መንግስት ላይ እምነት ኖሯቸው ቤታቸውን እንደሚያገኙ ተስፋ እንሰጣቸዋለን። ስለዚህ በአምስት ዓመት ውስጥ 300 ሺህ ቤቶችን ትገነባላችሁ። 300 ሺህ ቤቶች ይዛለ። ቀሪ ሰዎቹም ቤታቸውን እንደሚያገኙ ግን እርግጠኞች ነን። መቼም ይሁን እነዚያ ሰዎች መቼም ይሁን ማለት እስከ ዓለም ፍጻሜ እያሉ ኖ አይደለም። በአምስት ዓመቱ ውስጥ ይሁን ከአምስት ዓመት ውጭ ማለት ነው። ያዕቁብ ነገሩ ምን መሰለ፣ በየትኛውም ሳቦታጅ በመንግስት በመቀያየሩ ምክንያት በህግ ማዕቀፍ ውስጥ ቤታቸውን እንደሚያገኙ አስረግጠን የሰዎቹ ጥያቄ መቼም ቢሆን ታገኛላችሁ ለሚለው መልስ መቼ የሚል ጥያቄ ነው። እሱን ነው የምልህ። በአምስት ዓመቱ ውስጥ አሁን የሚመጣብን ዕዳ ነው። አየህ ባክሎግ ነው ክሊር የምናደርገው። የመጀመሪያው ነገር አዳዲስ ሰዎችን ትሪት ታደርጋለህ፣ ነባሮቹን ትይዛለህ። ስለዚህ ነባሮቹ በቆጠቡት ልክና ያጡትን እንዲያገኙ ጥረት እናደርጋለን። ሁለተኛው የምናደርገው ግን መሰረታዊ ነገር ተስፋቸውን እንዲያለመልሙና ይሄ በአምስት ዓመት ውስጥ የሚቻለውን ያህል አድርገን በቀሪ ጊዜያት ውስጥ ግን ቢያንስ ጅምብሎችን እንኳን አይተው ተስፋ አድርገው ለዚህ ቤት ግንባታ ለ300 ሺህ ሰዎች ከ600 ሺዎቹ ቤት ለመስራት ስትገቡ የመጀመሪያ የሚገጥማችሁ ግን የፋይናንስ ችግር ነው። በዚህ የፋይናንስ ችግር ላይ 56 ቢሊዮን ብር ከአሁን በፊት ለተገነቡት የአዲስ አበባ ከተማ አስተዳደር ከኢትዮጵያ ንግድ ባንክ የወሰደው እና እናንተ መንግስት ሆኖ የምትጠየቁት አለ። ምን ታደርጉታላችሁ? ሁለት ነገሮችን ነው። ዋን እንደምታውቀው ከዚህ በፊት ለምሳሌ እንደ ጂቲዜድ የሚባሉ እና ሌሎችም ተቋማት እንዲህ አይነት ነገሮችን እገዛ ያደርጉ ነበር። ይሄ በየትኛውም ዓለም ላይ እንዲህ ያሉ እገዛዎች አሉ። ጂቲዜድን ተማምናችሁ ነው 300 ሺህ ቤት እንገነባለን እያላችሁ አላችሁ? ጂቲዜድን ተማምናችሁ ነው? አይደለም። የምናወራው ጠልፎ ለመጣል አይደለም እኮ። አንዱ እገዛ ነው። ሁለተኛው ቅድም ያልኩ ነው። ፋይናንስ ተቋማት አንድ ንግድ ባንክ ብቻ ሳይሆን ፋይናንስ ተቋማት ትኩረት ለሚያደርጉና መሰረታዊ ለሰው ልጆች መቀየሪያ ለምሳሌ አንዱ ቤዚክ ኒድ የሚባለው መኖሪያ ቤት ነው። ስለዚህ የመኖሪያ ቤትን ማሟላት ላይ ትኩረት አድርገው ፋይናንስ እንዲያደርጉ እናደርጋለን። ስለዚህ ይሄ ምን ይይዛል? ይሄ በነገርህ ላይ ከመንግስት ጋር የሚያደርጉትን ውል ብቻ ሳይሆን በግለሰቦችም ደረጃ ያደርጉታል። ስለዚህ ሁለት አማራጭ ነው። ዋን ከመንግስት ጋር በሚገባው ውል ነው። ሁለተኛው ደግሞ ግለሰቦች በራሳቸው መንገድ እንዲሰሩና ይሄን ባክሎግ እንዲቀርፉ ጥረት እናደርጋለን። ስለዚህ የፋይናንስ ተቋማት አንዱ ስራቸው ይሄ ነው። ዋናው ቁም ነገር ምንድነው? ያበደረው ገንዘብ በትክክለኛው ቦታ ማረፉን ማረጋገጥ ነው። የፋይናንስ ተቋም ይፈልጋል። የ90 በመቶ የአዲስ አበባ ቤቶች ከደረጃ በታች ናቸው። 70 በመቶ ደግሞ በድሆች ሰፈር ውስጥ ይኖራሉ ብላቸዋል። መፍትሄ ግን አላስቀመጣቸውም። በእነዚህ ሁኔታዎች ውስጥ የሚኖሩ ኢትዮጵያውያን ከትብብር ለኢትዮጵያ አንድነት መፍትሄ ይፈልጋሉ። አንድ የማናረገውን ነገር ብቻ ልንገርህ። ከተማ ሲያረጅ ይታደሳል እንጂ አይፈርስም። እንደ ብልጽግና ቤት አናፈርስም፣ ድሃ እናፈናቅል። ፈረንሳይ ለረጅም ዘመን የኖሩበት ቤት
አንድ ሽማግሌ ህይወታቸው ጠፍቷል። ሲኤምሲ አካባቢ ፎቃቸው ሲፈርስ በጣም ባጭር ቀን ውስጥ ራሳቸውን አጥፍተዋል። ከፒያሳ በራያቸው ላይ ሲፈርስ ፓራላይዝ ሆነው የተሰጣቸው ኮንዶሚኒየም ቤት አናፈርስም አላችሁ። ማኒፌስቷችሁ ላይ እንደ ብልጽግና ፓርቲ በ7 ቀን አናስነሳም እንጂ ተመካክረን ከሚኖርበት ሁኔታና ቤት ነፃ እናረጋቸዋለን ወይም ደግሞ ቤት ገንብተን እንሰጣቸዋለን ብለዋል። እርሷ አናፈርስም ይላሉ። ማኒፌስቷችሁ ደግሞ ጊዜው ያጥራል እንጂ ጊዜው እናስረዝመዋለን እንጂ እናፈርሳለን ነው እያለ ላያቸው ላይ አናፈርስም ነው እንጂ ታፈርሱታላችሁ። ኖ ማለት መታደስ ማለት ምንድነው? መታደስ ማለት አፍርሶ መተካት። ሁለት ነገሮችን ነው የያዘው። ዋን ባለበት ማስተካከል ነው። ሁለተኛው ደግሞ አፍርሶ በዛው ላይ ማስተካከል ነው። ፒያሳ ያለውን ሰው ግን የግድ እኮ እየፈጨ መላክ አይጠበቅብኝም፣ ወይም ደግሞ ሜዳ ላይ መውደቅ አይጠበቅበትም። ፒያሳ ይዞት የኖረው ከአያቱ ሲወርድ ሲዋረድ ይዞት የመጣው ሀብት ንብረቱ ነው። ምናልባትም በተለየ ሁኔታ ሊሆን ይችል ነበር። ስለዚህ ያንን ቤት ባለበት ሆኖ ቦታው ባለበት ሆኖ ለምሳሌ አልሚም እንኳን ቢመጣ ልማት ያስፈልጋል። እዚህ ሀገር የቀጥታ ጥያቄ 90% ያረጀውን ቤት ታድሱታላችሁ እንዳለ ተውታላችሁ? ሁለት ነገር ነው። ዋን እንዳልኩ ነው መሰረታዊ መርሃችን ከተማ አረጀ ተብሎ አይፈርስም፣ ይታደሳል፣ ያምራል። ይሄ የሌላም ሀገር ልምድ ነው። ስለዚህ ባሉበት ሆነው እነሱም አልሚውም በሚጠቀሙበት ሁኔታ እናቆያቸዋለን። የፈረሰባቸውንም ሰዎች በነገራችን ላይ የፈረሰባቸውንም ሰዎችና በላያቸው ፈርሶባቸው በፍራሽ መስኮት እየዘጉ ይኖሩ የነበሩ ሰዎችን ወደ ቀያቸው እንመልሳቸዋለን። የመጨረሻ ጥያቄ ከፍተኛ ገቢ ላላቸው ዜጎች የቤት ባለቤት ለማድረግ ለባለ ሀብቱ ለሪል ስቴት መሬት ያመቻቻሉላቸዋል። አሁን እየቀረበ ካለው የመሬት አቅርቦት ምን የተለየ አቅርቦት ይኖራቸዋል? ያው የፍትሃዊነት ጉዳይ ነው። የፍትሃዊነትና በተለይ ደግሞ የትኩረት ጉዳይ ነው። በአብዛኛው እንደምታውቀው ጎይ ዘጂያንትስ ነው አይደለም? ይሄ ዶላር ያለውና ትልልቅ ብር ያለው ብቻ ነው ያኛው። አሁን መንግስት በልጅ ጨረታ መሬት ያቀርባል። እናንተ በምን ታደርጋላችሁ? አንዱ አማራጭ ለምሳሌ እሱ ነው። ሁለተኛው ደግሞ መንግስት ባመቻቸው መሰረት ቦታዎችን በተለይ በልዩ ትኩረት ያሉትን ለምሳሌ ዲያስፖራው ወይም ደግሞ በሀገር ውስጥ ያሉ ሰዎችን በተለየ ሁኔታ መሬት እንዲያገኙ እናደርጋለን። ለባለ ሀብቶቹ መሬት የምታቀርቡ ከሆነ አሁን መንግስት እያቀረበ ካለውና ባለ ሀብቶቹን መሬት በመስጠት በዛ መሬት ላይ ተመስርተው በከፍተኛ ደረጃ ቤት በከፍተኛ ዋጋ እንዲሸጡ ምክንያት ሆነዋል። ይሄን ታስተካክሉታላችሁ? ታስቀጥሉታላችሁ? እናስተካክለዋለን። አመሰግናለሁኝ። ደቂቃችንም ተጠናቋል። ወደ ኢሶዴፓ አልፋለሁኝ። ለኢሶዴፓ የመጀመሪያው ጥያቄ ከተሞችን ዘመናዊ ፕላንን መሰረት በማድረግ እንገነባለን ብላችኋል። የትኞቹን ከተሞች በምን አይነት መንገድ በዘመናዊ ፕላን የመገንባት እቅድ ነው ያላቸው? እንግዲህ ከተማ ስንል ከመሪው ሲነሳ ከተማ አዲስ አበባ ብቻ አይደለም። የተለያዩ ከተሞች አሉ። ከታች ጀምሮ ደረጃቸው ይለያይ እንጂ ከተሞች ናቸው። እነዚህ ከተሞች በአስፈላጊ ጊዜና ወቅት ላይ ተመቻችቶ በዛ ደረጃ ላይ ማህበረሰቡን በሚመጥን ደረጃ እድገቱ ካልሄደ ወደ አዲስ አበባ ነው የሚፈልሰው። በአሁኑ ሰዓት የሚታየውም ይሄ ነው። ስለዚህ የተመጣጠነ የከተማ እድገት ለማምጣት በተጠና መንገድ የመሬት አጠቃቀምና ፖሊሲን መሰረት በማድረግ አሁን በሀገራችን ከተማ እየለማ ያለው በእርሻ መሬት ላይ ነው። ነገ ችግር በሚገጥምበት አካባቢ በዘፈቀድ ነው። ለማን ነው እየለማ የሚባለው? ደግሞ ቅድም ወገኖቼ እንደሚያነሱት ተጠቃሚ ማን ነው? አሁን በአሁኑ ሰዓት ተጨባጭ የሆነ ያለ ከተማ ላይ። ስለዚህ ይህንን ባመቻቸ መሰረት አቶ ዮሴፍ እርስዎ እያሉኝ እንዳሉት የከተማዎችን ለማስፋፋት የገጠር መሬቶችን እየተጠቀመ ነው። እናንተ መንግስት ሆኑ የመጀመሪያ የሚገጥማችሁ ጥያቄ በከተሞች መስፋፋት ምክንያት ለመሰረተ ልማት ግንባታ የሚውል ለዜጎች የቤት አቅርቦት የሚውል የመሬት እጦት ነው። በምንድን ነው የምታስታርቁት? የመሬት እጦት ነው። መሬት በተፈጥሮ የፈጣሪ ስጦታ ነው። እያንዳንዱ ሰው መሬት የማግኘት መብቱ ከመንግስት ብቻ ሳይሆን ከተፈጥሮ ሕግም አለ። ስለዚህ ያለው መሬት በፍትሃዊነት ተጠቃሚ የነበረው ባለቤት የነበረው ሰው የሚያገኝበት ተመጣጣኝ ካሳ ቀደም ሲልም ገልጫለሁ። በዚህ መልክ መሬቱን ለተፈለገው ዓላማ የሚያስረክብበት ሁኔታ ይመቻቻል። በኃይል ተወግዶ ሌላው ተጎድቶ ሌላው ደግሞ ተጠቃሚ የሚሆንበት ስርዓት አይሆንም። ስለዚህ መሬት በህጋዊ አግባብ መሬቱ በእጁ ያለው አካል መሬቱን የሚያስረክብበት አሰራር ይዘረጋል። በፍትሃዊነት ማለት ነው። ተጠቃሚ ማንንም በማይጎዳ የከተሞች መስፋፋትን ተከትሎ የሚመጣ የገጠር መሬቶችን ለከተሞች የማዋል ችግርን በምን ታስተካክሉታላችሁ? ከተሞች ለመስፋፋት በሚያረጉት ተፈጥሯዊ እድገት ውስጥ ለመሰረተ ልማት ዝርጋታ የሚውል መሬት ከየት ታመጣላችሁ?
መሬቱ በእጁ ካለው አካል መሬት የሚያዘው እንደ ህገ መንግስት ማሻሻያዎች የሚያስፈልጉ ነገር መሬት የሚኖረው አሁን ባለው ህገ መሰረት በማን ነው? በመንግስትና በህዝብ ነው የሚለው። ስለዚህ መሬት መንግስት ካለው መንግስት ያቀርባል። በውል ያለው መሬት ካለ ደግሞ ከማህበረሰቡ ጋር በሚመች ሁኔታ ተነጋግሮ በፍትሃዊ መንገድ መሬቱን ለተጠቃሚ የሚቀርብበት በመሬቱ ላይ ተጠቃሚ የነበረው ሰው ደግሞ የሚካስበት አሰራር ተዘርግቶ መሬቱ እንዲገኝ ይደረጋል። የመኖሪያ ቤት አቅርቦትን በተመለከተ ከዛ በመሬቱ ባለቤትነት የነበረ ሰው አስወግደኸው እሱን ሜዳ ላይ ጥለኸው እሱ ለሌላ ኢኮኖሚ ለሌላ ችግር ጋልጠኸው ደግሞ ለሌላ አካል የምታመቻቸው ነገር የለም። ኢሶዴፓ የመኖሪያ ቤት አቅርቦት በከተሞችን ችግር ለመፍታት መረጃዎች እንደሚያሳዩት በአሁኑ ወቅት በትልልቅ ከተሞች አዲስ አበባን ጨምሮ 2.1 ሚሊዮን ዜጎች አንገብጋቢ የቤት ችግር ውስጥ ይገኛሉ እና የቤት ጥያቄ አላቸው። ምንድነው ምላሻቸው? ይህ ይታወቃል። አንደኛው ለዚህ ችግር መንስኤው የስራ ዕድል ፈጠራ እና የከተማው የተመጣጠነ እድገት በገጠር ላይ ባለመመቻቸቱ ህዝቡ ደግሞ ኑሮን ለመምራት የተሻለ የስራ ቦታ፣ የሰላም ሁኔታ፣ ሌሎች አማራጭ ስላለ ነው ወደ ከተማው የሚፈልሰው። በዚህ ምክንያት ተደራርቦ የመጣ ችግር ነው። ይህን ችግር ለመፍታት በመጀመሪያ ደረጃ በሌሎች አካባቢዎች ተመጣጣኝ የከተማ እድገት እንዲፈጠር አትኩሮ ይሰራል። በአዲስ አበባ ያለውም ባለው አቅምና መሰረት በጥናት ላይ በተመሰረተ ይሄ ፕሮፌሽናል የሚጠይቅ ጉዳይ ነው። በአንድ ፖለቲካ አመራር ተወስኖ የሚሰጥ ነገር አይደለም። ይህን ጥናት በማድረግ ዜጎች እንደተባለ አይደለም መረጃው ታማኒነቱ እንደ ፓርቲያችን ይህን ኃላፊነት ሲረከብ ያጣራል። መረጃው እንደ አጥኚው ሊሆን ይችላል። ስለዚህ ፓርቲያችን ይህን በሚያረጋግጥበት ጊዜ ቅድም ባልነው መልክ በምናገኘው መሬት ልክ ዜጎቻችን ተጠቃሚ የሚሆኑበት ስርዓት ዘርግተን ይህን እድል ደረጃ በደረጃ ለመቀነስ እንጥራለን። መሰረተ ልማት አቅርቦትን በተመለከተ ትኩረት የምታደረጉባቸው የመሰረተ ልማት አውታሮች ምንድን ናቸው? በምን ያህል ጊዜ ምን ያህል ትኩረት የምታደርጉባቸውን የመሰረተ ልማቶች ትዘረጋላችሁ? እንግዲህ አንድ ሀገር ወደ እድገት ሲሄድ የግድ መሰረተ ልማት አስፈላጊ እንደሆነ ፓርቲያችን ያምናል። ይህን መሰረተ ልማት ደግሞ ለማመቻቸት ዜጎችም የሚፈልገው ጥያቄ ነው። መንገድ ያስፈልገዋል፣ መብራት ያስፈልጋል፣ ውሃ ያስፈልገዋል። ይህን ደግሞ ለማመቻቸት ተግቶ መንግስት ቢሆን ህዝቡ ከሰጠን እንሰራለን ብለን ገምተናል። ውሃ ለሚፈልገው ሌላ አይደለም፣ ውሃ ነው የምናቀርበው። መንገድ ለሚፈልገው ደግሞ መንገድ ነው። ይህንን ደግሞ ለመስራት እንግዲህ የሀገሪቱን ገቢ አሟጠን ነው የምንጠቀመው። ትኩረት የምታደርጉባቸው የመሰረተ ልማት አውታሮች አሉ? በተለየ ሁኔታ በሚቀጥለው 5 ዓመት ሰዓት ዜጎቻችን በብዙ መሰረተ ችግር ውስጥ ነው ያሉት። እንደሚነገረው አይደለም፣ በሚዲያም ላይ እንደሚቀርበው አይደለም። በገጠሪቷ ኢትዮጵያ ሄደን ስናይ ወላድ እናቶቻችን በቀን በሰዓት የሚሞቱበት ነው፣ መንገድ በማጣት ማለት ነው። ወደ ሕክምና ሳይደርሱ የሚቀሩበት ሁኔታ ነው ያለው። ስለዚህ አንገብጋቢ እንደየ አካባቢ እንደየ ጂኦግራፊው ልዩነቶቹ ይሰፋሉ። ውሃ የሚፈልግበት አለ፣ መንገድ የሚፈልግበት አለ፣ የኢንተርኔት የሚፈልግበት አለ። ይህን በተጠና ሁኔታ መንገድ ለሚፈልገው ሙሉ ማዳረስ ባይቻል የሀገሪቱ ኢኮኖሚ መሸከም በምትችልና አንገብጋቢ እንደ ቅደም ተከተል አሁን ባለው ሁኔታ እንደ ፓርቲዎቹ ቀረቤታና እንደ ተመራጮቹ በአንድ ከርዕሱ ጋር ባይሆንም አሁን ባለው ስርዓት በአንድ መዋቅር ውስጥ ቤተሰባዊ ትስስር ነው ያለው በስልጣን ደረጃ። በዚህ መልክ የሚሰራው ልማት ይህን መሰረት አድርጎ የሚካሄድ ነው። ይሄ በአስቸኳይ እንዲቀር ፓርቲያችን ያደርጋል። በንግግሮች ላይ የግል የመኖሪያ ቤቶችን የግል የንግድ ድርጅቶችን ባለቤቶቹ እንዲያከራዩ፣ እንዲሸጡ፣ እንዲለውጡ እንፈቅዳለን ብለዋል። ይሄ እኮ የተከለከለ አይደለም፣ አሁንም እየተፈጸመ ያለ ነው። በጣም ልዩነት አለ። እየተከለከለም ነው። ንብረቱ በግል ያለ እኮ እየተፈናቅለው እኮ ሜዳ እየተጣለ ነው ያለው። መብቱ አይደለም እኮ ባለቤት መሆን አለበት። ቤቱ ላይ ባለቤት ከሱ ፈቃድ ውጪ ባልተስማማበት በህግ ከለላ ሳይኖር ቅድም እንደሚባለው ማለት ነው ከዚህ አንስተ ኮየ ፍቼ መጣል ማለት እኮ አልተፈቀደለትም። ባለቤት አይደለም ማለት እኮ ነው። ስለዚህ ባለቤት ነው ንብረቱ ላይ። የቀጥታ ጥያቄ ምን መሰሎት? ኢትዮጵያ ውስጥ በህግ እና በአሰራር ዜጎች ቤታቸውን የንግድም ይሁን የግል እንዳይሸጡ፣ እንዳይለውጡ፣ እንዳያከራዩ የተከለከሉበት አሰራርና ኢሶዴፓ የሚያውቀውና የሚያስተካክለው አለ ወይ? አንደኛ የምናስተካክለው አሰራሩ ጭምር ነው። አሰራሩ አውረድ ያለበት ነው። ለመሸጥም ፈልገህ
ለመሸጥም ችግር ያለበት ሁኔታ ነው። ዜጎች እኮ በፈለጉ ሰዓትና በፈለጉ ምክንያት ንብረታቸውን ለመሸጥ የሚፈሩበት አሰራር ነው ያለው። ለምን ይፈራሉ? ማን ነው የሚያስፈራቸው? የሚያስፈራው የነበረው አሰራር ነው። የነበረው አሰራር በምንድን ነው የሚያስፈራው? በብዙ መንገድ። ለምሳሌ በህግ በላይነት ችግር አለበት። ዜጋ እኮ ዛሬ የህግ በላይነትን አምኖ የሚንቀሳቀስበት ስራ አለ። ዜጎች በአንድ ቦታ ንብረት አፍርቶ እኮ የሚኖሩበት አይደለም። ከኖሩበት ተፈናቅሎ እኮ ወደ ሌላ የሚሄዱበት ነው። ገንዘባቸውን ሀብታቸው ቢኖሩ ሊያፈሱበት የማይችሉበት ደረጃ ላይ ደርሰናል። ሀብት እኮ ስለዚህ እናንተ ይሄን ችግር ምን በማድረግ ታስተካክሉታላችሁ? እኛ በመጀመሪያ ደረጃ በማህበረሰባችን እንግዲህ ከሌሎች ሀገሮች እኮ የሚለየው የኢትዮጵያ ህዝብ ፈሪሃ እግዚአብሔር ህዝብ ነው። ይህን ህዝብ ወደ ሰላሙ እንዲመጣ ፍቅር እንዲላበስ እርስ በርስ መተጋገዝ የነበረውን ባህል አጠናክሮ አብሮ ነው። አቶ ዮሴፍ ኢሶዴፓ ምረጡኝ እያለ ያለው ፈሪሃ እግዚአብሔርን ሊያስተምር ፍቅርና ሰላምን ሊሰብክ ነው። እሱን ለማስተማር ሳይሆን ህዝቡ ራሱ ያውቃል። ይህን ህዝብ ያቃቀረው ችግሮችን በመፍታት ህዝቡ ተቀራርቦ የራሱን ችግር የሚፈታበትና በሰላም አብሮ የሚኖርበትና ከአንዱ ቀዬ ወደ አንዱ ቀዬ በመዛወር ሀብት የማፍራት ቤት የመስራት አሁን እኮ የሰራውን ቤት እየኖረበት አይደለም። እኛ በሰራበት መኖር ብቻ ሳይሆን ሄዶ መስራት የሚችልበት አዲስ አበባ የጠበበ ሰው የተሻለ ቦታ አዳማ ሄጄ እሰራለሁ የሚል ከሆነ እዛ ጋር መስራት የሚችልበት እድል መፈጠር አለበት ነው። አሁን እኮ የሰራበትን ቦታ ንብረቱን መሸጥ የማይችልበት ሁኔታ ተፈጥሯል። በንግግሮት ላይ መሬት በነፃ እንሰጣለን ብላችኋል። መሬት በነፃ የምትሰጡት ለማን ነው እና በነፃ የምትሰጡትን መሬት ከየት ነው የምታመጡት? ቅድም መግቢያ ላይ ያለው መሬት ከተያዘው አካል በህጋዊ መንገድ ይወሰድና በነፃ መሬት የማግኘት መብት ሲባል ሌሎች ህጎች ጠብቆ የሚሰጠውን መሬት አያገኝም አይደለም። በሊዝ እንለዋለን። የመንግስት ሰራተኛ ልንወዝ እንችላለን። በሊዝ መስጠት እኮ በነፃ መስጠት አይደለም አቶ ዮሴፍ። አይደለም ለነገር ነው እኮ ምሳሌውን ያመጣው ነው። የመንግስት ሰራተኛ በሊዝ መሬት ባለቤት ይሁን ብትል በአሁኑ ተጨባጭ ሁኔታ መሬት የማግኘት ቤት የማግኘት እድል ይኖረዋል? በኢትዮጵያ ውስጥ በልቶ እኮ መኖር አልቻለም። ልጅ ማስተማር አልቻለም መንግስት ሰራተኛ በኢትዮጵያ ውስጥ ያለው። ስለዚህ እናንተ በምን መንገድ መሬት ትሰጡታላችሁ? ዝቅተኛ ኑሮ ላይ ያሉት አቅም የሌላቸውን መሬት መንግስት ህዝብን ለማገልገል የሚመሰረት አካል እስከሆነ ድረስ ባለው መጠን መሬት በነፃ የሚያገኝበት አንድ መረጃ ልስጠውት። አሁን ባለው መረጃ የፌዴራል መንግስት ተቋማት ሰራተኞች የሚባሉት በቁጥር እስከ 2.5 ሚሊዮን ይደርሳሉ። ኢትዮጵያ ውስጥ ባለው የቤት ተደራሽነት የራሳቸው በከተሞች ቤት አላቸው ተብሎ የሚታሰቡት 20 በመቶ ናቸው። በሌላ አነጋገር ከነዚህ መንግስት ሰራተኞች ውስጥ 20 በመቶ ቤት አላቸው ብለን ብናስብ ቢያንስ 1.8 ሚሊዮን ዜጋ እናንተ መሬት በነፃ እንሰጣለን እያላችሁት ነው። ለ1.8 ሚሊዮን ዜጋ መሬት እንሰጣለን የምትሉት በዚህ ምርጫ ለማባበልና ለማታለል ነው ወይስ የምታደርጉት? አይደለም። ለ1.8 ሚሊዮን እንሰጣለን ነፃ ነው። አቅም ለሌላቸው መስራት ነው። ዝቅተኛ ገቢ ላላቸው ደግሞ በገቢያቸው መጠን ሊመጥን በሚችለው መንገድ ተመጣጣኝ በሆነ መንገድ ብለናል። ሁሉም ዜጋ እኩል አይደለም። ምንም የሌለው አለ ቤት ለመስራት መጠነኛ ገንዘብ አለው ቤት ለመስራት የሚችል ማረፊያ መስራት የሚል ግን መሬት ማግኘት አይችልም። በሊዝ ነው መሬት ያለ። ሊዙም ቢወዳደር እኮ ያለው ሰው ነው ጠቅልሎ የሚወዘው። በሊዝ እኮ የሚወዘው እኮ መሬቱን እኮ ወደ ሀብት ወዳለው አካል እያሸሽከው ማለት ነው። ስለዚህ ዞሮ ምንድነው የኢትዮጵያ ህዝብ የጥቂት ሰዎች እጅ ውስጥ መዳፍ ውስጥ እንዲወርቅ እየተደረገ ነው ያለው ነው። ስለዚህ ይሄ ህዝብ ባለቤት ሊሆን የሚችለው መንግስት ደግሞ የአሳታፊነትና የቁጥጥሩን ሜካኒዝም አድርጎ በሚችለው ለዜጎቹ ማመቻቸት አለበት ነው። ስለዚህ 1.8 ሚሊዮን ነፃ እንሰጣለን ማለት ሳይሆን ከዚህ ውስጥ በጥናት የፕሮፌሽናል ሙያ የሚጠይቅ ነው። ዛሬ ክሊር ነው ብሎ እኔ ጋር ስለሚቀርብ ወይም ከመንግስት ተሿሚ ስለሚያውቅ እሱ ነፃ ማግኘት አለበት የሚል ሳይሆን በፕሮፌሽናል ተለይቶ ለሚቀርቡት ቅድማ በመስጠት ማለት ነው ደረጃ በደረጃ እንፈታለን ብለን እንደ ፓርቲያችን እናምናለን። አመሰግናለሁ። ጥያቄን ጨርሻለሁ። ደቂቃችን ኦልሞስት ተጠናቋል። ብልጽግና ፓርቲ የመጀመሪያው ጥያቄ በ10 ዓመት የልማት እቅዳችሁ ላይ በ10 ዓመት 4.4 ሚሊዮን ቤቶችን እንገነባለን ብላችሁ አስቀምጣችኋል። ይሄ በ5 ዓመት 2.2 ሚሊዮን ቤት እንደማለት ነው። የፓርቲያችሁ ሊቀመንበር ደግሞ ጉባ ላይ የጉባ ብስራት ብለው ከተናገሯቸው ነገሮች አንዱ በ5 ዓመት 1.5 ሚሊዮን ቤት እንገነባለን ነው። የቱ ነው ትክክለኛ እቅዳችሁ? በጣም ጥሩ ዳዊት፣ ሁለቱም ትክክል ነው። በ5 ዓመት ውስጥ 2.2 ሚሊዮን እና 1.5 ሚሊዮን መገንባት እንዴት ሁለቱም ትክክል ያደርገዋል? ላስረዳ።
እንደተባለው በ10 ዓመት ውስጥ 4.4 ሚሊዮን ቤቶች ለመገንባት እቅድ ይዘን ነበር። መጀመሪያ ማስተካከያ ለማድረግ በ5 ዓመቱ ከ10 ዓመቱ እቅድ ውስጥ በመጀመሪያው 5 ዓመት እንተገበራለን ብለን ያሰብነው 40% ነው። ይሄ ማለት 2.2 ሚሊዮን ሳይሆን ወደ 1.76 ሚሊዮን አካባቢ ማለት ነው። በመጀመሪያው 5 ዓመት እንተገበራለን ብለን በእቅድ ያዝነው። ቀሪውን በሁለተኛው 5 ዓመት እንተገበራለን ብለን ያዝነው ነው። የፓርቲያችን ፕሬዝዳንት እንደተባለው ከጉባ ብስራቶች አንዱ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን በቤት ልማት ፕሮግራም እንዲገነቡ እናደርጋለን የሚለው እሱም መረጃ ትክክል ነው። ይሄ በዋናነት 1.5 ሚሊዮን የሚመለከተው ዝቅተኛና መካከለኛ ገቢ ያላቸውን የቤት ፈላጊዎች ነው። ስለዚህ በድምሩ በአጠቃላይ ስናይ የ10 ዓመቱ እቅድ ግን በሁሉም አማራጮች ለሁሉም ዜጎች የሚሰሩና የሚገነቡ ቤቶችን የያዘ ነው ማለት ነው። ከጠቅላላው 1.5 ሚሊዮን ቤት ውስጥ በመንግስት በግሉ ዘርፍ በሪል ስቴት የሚገነባው ምን ያህል እንደሆነ አስቀምጣቸዋል ወይስ ሁሉንም መንግስት ዝቅተኛ ገቢ ላላቸው ዜጎች የሚገነባው ነው? አይደለም፣ በሁሉም አማራጮች የሚሰሩት ነው። 1.5 ሚሊዮን ለዝቅተኛና መካከለኛ ገቢ የሚገነባው ቤት እንዳልኩት መንግስት በሚሰራው ቤት አለ። በቤት ልማት ፕሮግራሙ በመንግስትና በግል አጋርነትም ጭምር የሚሰሩ ቤቶች አሉ። በማህበራት ደግሞ የሚሰሩ ቤቶች አሉ። እነዚህን ደምር አጠቃለን ነው ወደ 1.5 ሚሊዮን ቤቶች ያለው። በአመት ውስጥ 1.5 ሚሊዮን ቤት ለመገንባት በአመት 300 ሺህ ቤት መገንባት አለባቸው። አሁን ባለው አሃዛዊ መረጃና ቁጥር በግሉ በሪል ስቴቶችና በመንግስት የሀገሪቱ ቤት የመገንባት አቅም 150 ሺህ ነው። በምን ተአምር ነው ቀጣይ መንግስት ስትሆኑ በአመት 300 ሺህ ቤት ለመገንባት የሚያስችል አቅም ፈጥራችሁ በ5 ዓመት ውስጥ 1.5 ሚሊዮን ቤት የምትገነቡት? ዳዊት፣ ባለፉት 5 ዓመታት በነገራችን ላይ ወደ 1.68 ሚሊዮን ቤቶች ተገንብተዋል። ባለፉት 5 ዓመታት በሁሉም ፕሮግራሞች ማለት ነው። ስለዚህ ቤት የመገንባት አቅም እንደ ሀገር አለን። ከዛ በተጨማሪ ደግሞ በዚህኛው 5 ዓመት የተለየ ቅድም እንዳልኩት የእይታም ያካሄድም ለውጥ ያደረግንበት መንገድ አንደኛ መንግስት ቤት ሰርቶ ያቀርባል የሚለውን አጠቃላይ እይታ ቀይረን በሁሉም አማራጮች በማህበር ለሚሰሩትም በመንግስትና በግል ትብብር የሚሰራውን ጭምር እናደርጋለን። የሚሰራበት መንገድም ጭምር ይቀየራል። ከምን ወደ ምንድን ነው የሚቀየረው? በምንድን ነው የምትቀይሩት? የቤት አገነባብ ዘዴያችን ኮምፕሊትሊ ይቀየራል። አሁን ባለው ሁኔታ ቤት የሚገነባበት ዘዴ ከወጪም አኳያ ከጊዜም አኳያ እያስከፈለን ያለው ዋጋ አለ። ወጪን ተመጣጣኝ የሚያደርጉ የግንባታ ፍጥነታቸው ደግሞ እጅግ በጣም ከፍተኛ የሆኑ ቴክኖሎጂዎችን እያመጣን ነው። እንዳልነው ቤት ማምረት የሚያስችሉ ፋብሪካዎችን በተለያዩ ቦታዎች